ሙስሊም ከቁርአን በላይ ናቸው እንዴ? ሐዲስ ከቁርአን በላይ ነው እንዴ? ይህችን ነገር እየሰማችኋት አይደለም? ሰሞኑ በጣም በዛች። በተለይ ቲክቶክ ላይ በፊት አልነበረም፣ አሁን ላይ እየተደጋገመ መጥቷል። ምን ልላችሁ ፈልጌ ነው፣ ይህ ነገር በሀገራችን ብቻ አይደለም። የሀገራችን አንዳንድ አረብኛ ሰሚዎች፣ ምክንያቱም ስለ ቁርአንና ሐዲስ ጉዳይ ያልተማረ ሰው ነው ይሄንን ኬዝ የሚያነሳው። ቁርአንና ሐዲስ ይጋጫል ብሎ ይሄንን ኬዝ የሚያነሳው ቁርአንና ሐዲስን ያልተማረ ሰው ነው። አስተውላችሁ ከሆነ አብዛኞቹ ይሄንን ኬዝ እየተከታተሉ ፖስት የሚያደርጉ ልጆች ቁርአንን በቅጡ ማንበብ የማይችሉ ያልኳችሁ፣ እንኳን ሊያስተነትኑት ምናምን ቀርቶ ማለት ነው። ወደ ሐዲሱም ዓለም ከመጣችሁ ስለ ሐዲስ ምንም ነገር የማያውቁ፣ ምክንያቱም እኔ በጣም አዋቂዎቻቸው ከሚባሉት ጋርም ስላወራው ማለት ነው አውርቼም አውቃለሁ። በጣም ያሳዝናሉ። ሐታ አረቡ ዓለም ላይ ያሉት እንኳ ያሳዝናሉ፣ እንኳን ሀገራችን ላይ ያሉት ቀርቶ። ስለዚህ አሁን እኛ ሀገር ላይ ያሉት ምን ማድረግ ጀመሩ? ከዓረብ ሀገር የሚወሰደውን ሹብሃ እነ እፎይም እነ ምንም እየተቋደሱ የሚያመጣትን ሹብሃ እነሱም ላጥ አድርገው ይዟት እየሮጡ ይመጡና ከእፎይ ጋር ኢስላምን ይታገላሉ። ስማቸውን ብታይስ ሙሐመድ፣ አሕመድ፣ ኢብራሂም፣ ዩሱፍ ናቸው ስማቸው። እየመጡ ሐዲስና ቁርአን ከቁርአን ውጭ ምንም ነገር እኛ በሱ ቤት አሁን በቃ ለቁርአን በጣም ተቆርቁሯል ማለት ነው። ወደ ቁርአን ስንመለስ ምንድን ነው የምናገኘው? አላህ ስብሓነሁ ወተዓላ ቁርአን ላይ እኮ ሲናገር فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم ያለው فليحذر الذين يخالفون عن أمره የነብዩ ሰለላሁ ዐለይሂ ወሰለም ትእዛዛትን የሚቃረኑ ሰዎች። ምክንያቱም የአያው መነሻ ምን ነበር? የአያው መነሻ ስለ ነብዩ ሰለላሁ ዐለይሂ ወሰለም አጠራር ነው የሚናገረው። لا تجعلوا دعاء الرسول بينكم كدعاء بعضكم بعضا قد يعلم الله الذين يتسللون منكم لواذا فليحذر الذين يخالفون عن أمره أن تصيبهم فتنة. مفسروش من دنيا يالوت فتنة يميلون أن تصيبهم فتنة مالت أن يقعوا في الكفر يالوت ودا كفر كمقبات يتنككوا مكنياتهم يا نبي صلى الله عليه وسلم تأزازات على مسمات كفر سلهونه بصحيح ملكو ثبوت يدرجه يصدق ان النبي صلى الله عليه وسلم حديث لمثال ياكلهون بخارينا مسلم استيال ሁሉም ائمه الحديث ያጸደቁትን صحيح መሆኑን ሙሉ በሙሉ የተዘገበን ሐዲስ መተህ የምትክድ ከሆነ አንድ ሐዲስ የምትክድ ከሆነ ከእስልምና ወጣሃል። ምንም መጨናነቅ አያስፈልግም። ይሄ ሙሉ በሙሉ ሙርተድ ነህ። ዳሴ አንተና እፎይ እኩል ናችሁ። አንተም ኢስላምን ነው የምትዋጋው፣ እፎይም ኢስላምን ነው የሚዋጋው። ሁለታችሁም ኢስላምን ነው የምትዋጉት። ምን እያደረጋችሁ? ሹብሃን እየተከታተላችሁ እያመጣችሁ ማህበረሰቡ ጋር ትነዛላችሁ። ኢስላምን ነው የምትዋጉት። ጺምህን አሳደግ፣ ኢስላምን አስተምራለሁ ብለህ ሶሻል ሚዲያ ላይ ወጣ እንደፈለክም ማልክ። አንተና እፎይ በኢስላም ሚዛን እኩል ናችሁ ሁለታችሁም። ዳሴ ይህንን በደንብ አድርጋችሁ ተረዱ ማለት ነው። በዚህ ጉዳይ ላይ እየተሳተፋችሁ ያላችሁ ሰዎችን ነው እየተናገርኩ